አረባከስ ላግባሽ ብሎ ባክሽ እንደለመደበት ወጥሻለሁ ነው የሚለኝ። ይሄን የተንጠለጠለ ሐሳቡን ይዞ አቤቱ እንዳገቢ በኋላ ጣጣ ይዘሽ ነው የምትመጪው። አንድ ቀንማ ቤቱ ገብቼ ነበር። ከዛስ ያው እንደለመደው ሻይ ተፈላልኝ ጠጣሁ። አራሱ ጋብቻው መሆን የማያነሳው ቀረበቷ። የኔ እህት እንደሆነች ቀልጣፋ ናት። የተሻለ ታገባለች። እንደውም ታይ ወድሻለሁ ነው የሚለኝ። እኔ ግን መጠብቀው አገባሻለሁ ነው። ናሆም የደበቀን ነገር አለ እህቴ። አግብቶ ይሆን? ያገባ ምን ያስጠብቋል ብለሽ ያልሆነ ቦታ ገብቶ ይሆናል። በፍጹም እኔ ናሆምን አውቃለሁ። ያልሆነ ቦታማ ይገባል። እናያለን እስቲ። ረጅም ሞኝ ነው፣ ፍቅር አይገባውም። ሞቼ ልቅር እንጂ እኔ ሳልነግረው። አጭር ሰው ብልጥ ነው ተብሎ ይወራል። ቆይ ያይ ግን አንተ የገለይሽ ጓደኛዬስ ታውቂያለሽ? ቆይ ልቀጥልልህ። አጭር ሰው ብልጥ ነው ተብሎ ይወራል። አፍቃሪ ሳይነግረው እንዴት ይገባዋል? የጎረቤት ፍቅር ቁመት ተጨምሮ መማር አቅቶኛል እንጃልኝ ዘንድሮ። አብሬው አድሬ በአንድ ጣራ ስር ሲነጋ ቢሞቱም አይለኝም እንቅር። ቀንና ሌሊቱን ከሆንኩኝ ካንተ ጋር አንገት ስር ሁኚ ምን አለ ወይነጋ። እንዲህ አብረን ሆነን አቤት ማማራችን፣ አብረው ጣመሩ በአንድ ላይ ልባችን። ውበት ይሆን ነበር መርዘም ማጠራችን። በጣም ደስ ይላል። አረ ዋው በጣም ደስ የሚል ነው። አመሰግናለሁ። እኔም ግን እኮ አለኝ ግጥም ካለ ካንብብልኝ። እንደውም ላምጣ። ግማሹ ፈይቻለሁ። ብትነግሪው ባትነግሪው ምን ያደርግለታል? አይንና ጥርስሽ ያሳብቅበታል። ረጅም ገልቱ ነው ብለው ያሉ ማን ነው ፍቅር የሚያውቅበት? ረጅም ነው የኔ ኮረሪማ የኔ ቅምጥል፣ ካንቺ ጋር አድሬ አልሞቀኝም ብል። ፍቅርሽ ፍረድብኝ የኔ ድንብላል። አጭሯ ልጅ ፍቅር ልቤን አጥፍቶታል። አክስቴ ተከፍታ ምድር ይታሰሳል። እናቴ ተከፍታ ደም ብዛት ይዛታል። ረጅም ሻንጣ ምን ያደርግልኛል? አጭሯን አልተውም ልቤን ተከፍሏል። ያኔ ነው የሚበልጥ። ወይኔ ልጄ ሳላስበው ልጄን ከእጅ አጣሁት። አይዞሽ እህቴ ምንም አታስቢ። እኔ ከገባበት ቦታ አውጣዋለሁ። ኧረ እባክሽ እንዳይወጣ ሆኖ በእግር ብረት ተተብትቧል ልጄ። ይኸውልሽ እህቴ የሆነ ሰው ቀጥሬያለሁ ፈልጎ የሚያወጣው ከዛ ቦታ። ምንም አታስቢ፣ ምንም ጭንቅ እንዳይገባሽ እሺ። ይሄ ነገር ተስፋ ይጭራል ብለሽ ነው እህቴ? ያደራሽን እባክሽን። ይኸውልሽ ናሆምን ካለበት እየሰለለ እያጣራ የሚያመጣ ሰው እቀጥራለሁ ብዬሽ የለ? እንቀጥራለን፣ ያመጣዋል። ስጭኝ ስልኩን ልደውልለት። ሄሎ፣ እየደረስክ? ደርሻለሁ። እዛ ካፌ ጠብቁኝ። በቃ እዛው እንገናኝ። እየመጣሁ ነው። እሺ ደርሷል። በደንብ የተፋቀራችሁ ይመስላል። ግን ብቻ እየደበቅሽኝ እንዳይሆን። ምናልባት ሁለታችንም ተቃራኒ ልንሆን እንችላለን። ግን አፈቅርሻለሁ የሚል ቃል ካፉ አይወጣም። ማለት እወድሻለሁ ካለ ምን ትፈልጊያለሽ? ደግሞስ የምን ተቃራኒ ነው? እሱ ረጅም፣ እኔ አጭር፣ እሱ ደግሞ ሀብታም፣ እኔ ደግሞ ምስኪን ተማሪ ነኝ። ምናልባት ማግኘታችን ሁለታችንን ማንገጣጥሞ ሊሆን ይችላል። ፍቅር ይህንን ክፍተት እኮ ልክ እንደ ሂሳብ ቀመር ያጠፋዋል።
ትዝ ይልሻል ያኔ ከሞገሴ ጋር አብረን ሆነን ያን ሁሉ እያሳለፍን እህቱ እሷ እኮ አጭር ናት፣ አባቷ አጭር ነው፣ ዘር ታበላሻለች ይላል። ቀድሞውን ስር ያልሰደደ ፍቅር ስለሆነ ነው እንጂ መቼ ስር የያዘ ዛፍ በመነቅነቅ ይወድቃል። የናሆም ፍቅር ግን የእውነት ይመስላል። ስር የያዘ ዛፍ በደህና መጥረቢያ ይከተከታል። አሸውጅኝ። እኔ ቁመቴ አጭር ነው፣ ጎበዝም ተማሪ ነኝ። ብዙ ሰው ይወደኛል። እሱም ደግሞ ከሚያደንቁኝ መካከል አንዱ ሊሆን ይችላል። ቆይ ግን ካፌ ወይ ደግሞ መዝናኛ ቦታ ስትሄዱ ምን ይልሻል? ጓደኛ ይዘሽ ታውቂያለሽ እያለ ይጨቀጭቀኛል። አንቺስ ምን ትይዋለሽ? አለኝ ካልኩት ለትዳር ካሰበኝ፣ የለኝም ካልኩት ደግሞ ፈላጊ የላትም ብሎ ንቆኝ ነው የምተው። ስለዚህ ዝም ነው የምለው። አጭር ሰው ብልጥ ነው የሚባለው እኮ በምክንያት ነው። ለጤናችን ቺርስ ቺርስ። ይኸውልህ ልጄ ከምን የመሰለ ከንተን ጣለ ለቤት ልጅ ወጥቶብኝ የሆነች ልጅ ወዷል የሚባል ነገር ሰምቼ ነው። አዎ ያው የልጅቷን ማንነት ማወቅ ፈልገን ነው እንጂ ማፍቀር አለበት። አጉል ቦታ እንዳይወድቅብን ፈርተን ነው እንጂ አይደል እንዴ? ግድ የለም ይኸውልሽ፣ እንዳታስብ አስፈላጊውን መረጃ በፎቶ አስደግፌ ነው ማቀርብልሽ። ደግሞ ታውቂኛለሽ አይደል? እንዳያሳስብሽ። በሚገባ ይኸውልህ ልጄ እኛም አስፈላጊውን ዳጎስ ያለ ገንዘብ አዘጋጅተናል። እንደው አደራህን። ግድ የለም እኔ ለኔ ስጪኝ ስራውን ብቻ። እንዳታስብ ሁሉም ነገር ምን ይጠይቅ። እሺ ልጄ እንደው አደራህን። ሊያይን በጣም እንዳፈቀርኳት ሊገባት ለምን እንዳልቻለ አልገባኝም። ጓደኛ አላት እንዳልል ለረጅም ጊዜ ተከታተልኳት። ማንም ሰው አጠገቧ የለም። በቁመቴ መርዘም የተነሳ አልወደደችኝ የሚሆን እንዴ? ዛሬማ የመጨረሻ ነው። ቁርጡን ታገኛለች። ይቅርታ ናኦሚ። ቆየሽ እኮ በጣም። አይ አልቆይም። ጓደኛ አለሽ ብዬ ስጠይቅሽ ታድበሰብሽኛለሽ። ዛሬ ግን የመጨረሻ ነው። እውነቱን ትነግሪኛለሽ። ዶክትሬትና ፍቅር አብሮ ይሄዳል ብለን እውነቱን ብቻ ንገሪኝ። ጓደኛ የለኝም። አመሰግናለሁ የኔ ፍቅር። አሁንም እየወደድከኝ ነው? አልገባኝም። ያፈቀርኩሽ ነው። አልዋሻለሁ የኔ ፍቅር። ሄሎ አሎ፣ የኔ ፍቅር። ወይ ፍቅር፣ እኔ ደህና ነኝ። አንተ ደህና ነህ? እንደምን ዋልሽ? ሰሞኑን አዲስ አበባ ሳልመጣ አልቀርም። ኦኬ፣ እሺ። በሰላም? ምን ነው? ምን ገጠመ? በሰላም አዲስ አበባ ስልጠና እድል ገጥሞኝ ነው። ቅምጥል ሰርፕራይዝ እናድርገው ብላኝ ነው እንጂ እነግርሽ ነበረ። ኧረ እንኳን ነገርከኝ፣ እደነግጥ ነበረ። ኧረ በሰላም ናልኝ የኔ ውድ። እኔ ምን ፍቅ አድርጌያለሁ። ሰላም ሁኑ። ሰላም ነልኝ የኔ ፍቅር። እድለኛ ነኝ። ቤታችሁ በግራ መጥቼ በቀኝ ቆምኩኝ። እኔም እንዳንተው በጣም እድለኛ ነኝ። ግን ናኦሚ፣ የውጩንም የውስጡንም የማህበረሰቡን ተጽዕኖ መቋቋም ከቻልክ ካፈቀርኳት ልጅ ጋር ለመኖር እድሉን ፈጣሪ ስለሰጠኝ እግዚአብሔርን አመሰግናለሁ። በተለይ እናትስ? አዎ እናቴ በጣም ብትወደኝ ስለ ማህበራዊ ደረጃና ስለ ሰዎች ወሬ በጣም ትጨነቃለች።
ግን ናኦሚ እኛ ከማህበረሰቡ ውጭ አይደለንም። ግን መንገድ ላይ አብረን ስንሄድ የማህበረሰቡን አስተያየት ልብ ብለዋል? ሰዎች ደስ እያልናቸው እኮ ነው የሚሄዱ። እናትሽና እህትሽን ግን በደንብ አውቂያቸዋለሁ። አባትሽ ግን አስተሳሰባቸው እንዴት እና ደነገጥሽ? አይ አልደነገጥኩም። አባትሽ እንደማየት የሚያጓጓኝ ነገር የለም። አባቴ ለረጅም ጊዜ ከኔ ጋር ስላልሆነ የበለጠ ስለሱ ቅምጥል ታውቃለች። እየመጡ ይሄዳሉ አላልሽኝም ነበር እንዴ? በዓልና ፍቃድ ብቻ ሲሆን ነው የሚመጣው። አዎ እናቴ ለእኔ የምትመርጠው ህይወት ፍጹም ህይወት ነው። ያንቺስ አባት ምን አይነት አስተሳሰብ አላቸው? እየመጣ ይሄዳል አላልሽኝም? አባቴ እኮ በዓልና ፍቃድ ሲኖረው ብቻ ነው የሚመጣው። እኔ መልሽ ልጄ ይሄንን ተከራይ እኔ እንደው ቀልቤ አልወደደው እንደው ተከሻይ ቀፎታል። ምን ነው ማይ እሱ በጣም ጨዋ ሰው ነው። እንዴ እንዳልሽው በሆነ እኔ ልቤ ጠርጥሮታል። ደህና ሰው አይደለም። ማይ ጠረጠርኩ አትይም? ማይ ግን ማንን ነው የማጠረጥሪው? ምንድን ነው ጠረጠርኩ? ሁሉንም ጠርጥረሽ ትችዋለሽ? አይ ያይና ዛሬ ደግሞ ምኑ ላይ ሊወጣሽው ልጄ? አይ እኔ ልጅ አያቴ ሁሌ ረጅም እንደሆነ አይደል እንዴ የምትፈልጊው? ያችን የመሰለች ሴልሽ ቆንጆ አይ አልሆነ ቦታ ገብተሽ ቁመቷን እንዲህ አደረግሻት። እማዬ ግን የልጄን ስነ ልቦና እንዴት እንደጎዳሽ አየሽ? ልጄ እኮ ነች። ተይ ውስጤ ማነሽ? ሊያ ጫማሽ ነው እንጂ ያደገው ቁመትሽ እኮ አላደገም። እውነት ነው። ያንተ ደግሞ ቁመት እንጂ አይምሮ አላደገም። ያኔ ደግሞ ቁመቴ ሳይሆን አይምሮ ያደገው። እሺ ማነሽ? ሊያ ለምርቃትሽ ድግስ ለምንድን ነው ያልጠራሽን? የኛ ባስተር ባይገርምሽ አሁን ላይ ዶክትሬቴን እየተማርኩኝ ነው። ሳትወጪ በግድሽ ዶክተር ብለሽ ትቀሪኛለሽ። እሺ ከተመረቅሽ በኋላ ትንሽ ፊትሽ ወስቷል። እንደምን አደሩ ማማ? እግዚአብሔር ይመስገን ልጄ፣ እግዚአብሔር ይመስገን። ወደ ቤተ ክርስቲያን እየሄዱ ነው። ለምን አብረን አናዘግምም? እሺ ልጄ፣ እሺ። እዚህ ነው የሚኖሩት? እንኳን እኔ አያት ቅድመ አያት የተወለዱበት ቦታ ነበረ። አንድ ጥጋበኛ ነጠቀኝ እንጂ። አሁን ታዲያ እዚህ አይኖሩም እንዴ እርሱ? እንዴ አልኖርም፣ ሀገሬ ነው የምኖረው ልጄ። ልጄን አግብቶ ቤቴን ንብረቴን ነጥቆኛል። እርሱ ታዲያ እርሱን ነቅሎ እንዳወጣ ለምን ነቅሎ ያወጡት? አይ ልጄ በምን አቅሜ በምን ጉልበቴ ልጄ። ወንድሜን ብሎ አቃተውና ተው ልጄ። ወንድ ልጅ የለውትም እንዴ ማማ? አይ ልጄ ከላይም ከታችም ያለችኝ አንድ ሰው ናት። ወይኔ በቃ አይዞት። እኔ ልጅም ሁሉም ነገር ሆኖታለሁ። እሷ እኮ የሴት አንበሳ ናት። እንዴት ትችላታለህ? ግድ የለም እርሶ ብቻ ቶሎ ኢንፎርሜሽን ንገሩኝ እንጂ ሁሉም ነገር እኔ አደርገዋለሁ። ግድ የለዎት። አይ ልጄ እንዴት ይሆንልሃል? እስቲ ይሁን። ይኸውልህ እንግዲያው እኔ ወደ ሀገሬ ልሄድ ነበረ። እንግዲያው ልቆያ። አዎ ይቆዩ እንጂ አሁንማ ሁሉም ነገር በትዕግስት በችኮላ ሳይሆን ሁሉም ነገር በትዕግስት እናደርገዋለን። ምንም አይጫነቁ። እርሱ እዚህ ይቆዩ፣ እዚህ ይኑሩ። እንግዲያው አንድ እንደው የኔን ጉዳይ የሚያብከነክነው ወንድም አለኝና ቀለመ ወርቅ ይባላል። ከሱ ጋር ላገናኛችኋ። ይቻላል። ግድ የለዎትም፣ አገናኙ። አይ ፈጣሪ፣ እንደው ምናልባት መንገዱን ልትከፍትልኝ ይሆን? አይ እንትን ያለው ምንም አይጨናነቁ።
አንቺ መለሎዋ እኛ መለሎ ሰማኛለህ? ትልቅ ልብ ትልቅ አስተሳሰብ ፈጣሪ ስለሰጠኝ አመሰግናለሁ። እሺ ቁመቴ በማጠሩ ምንም የጎደለብኝ ነገር የለም። ሰማኛለህ? የእህቴን ያህል የማስተዋልና የብልህነት አይምሮ ስላልተሰጣት በእድል ዘንድ የኔ እህት አልማዝ አይምሮ ነው ያላት። እሺ ዝም በይ አንቺ። አንቺ ማን ጠራሽ? ስራ ፈት። ኧረ እባክህ ስራ ፈቱማ ማን እንደሆነ ቁጭ ብላ ላፊ አግዳሚ የምትሳደብበት ድንጋይ ይመሰክራል። ያ ምንድን ነው? እኔ ምን አውቃለሁ? አንተ ምን አገባህ? ምን አገባህ? ያ ምንድን ነው? እኔ ምን አውቃለሁ? ዝም ብሎ ነው የሚናገረኝ። ማን ነው? ግቡ። ማን ነው? ዊሊያይ ግቢ። ነይ ተቀመጪ። አይ አልቀመጥም። እህቴ እዛ ቤት እንዳትገቢ ብላኛለች። ደግሞ ላመሰግነን የመጣሁት ልጁ ስለደበደብክልኝ አመሰግናለሁ። ነይ ተቀመጪ። እምቢ አልቀመጥም። ደግሞ ላመሰግነን የመጣሁት ባለፈው ለታ እግር ላይ ስታስቀምጠኝ እግሬን እንዳመመኝ ልነግርህ የመጣሁት። አረ ችግር የለውም። ታዲያ ለዚህ ቀላል ሆንኩኝ የኔ ፍቅር። ልነግርህ የመጣሁት በቃ የፍቅር ኃይል አምጥታት የፍቅር ይህን ታገፍትራ ሰጣት። እኔ ናሆምን ማጣት አልፈልግም። አባቴ ለምን መጣ? ናሆም አባቴን በፍጹም ማየት የለበትም። ናሆም እንዲያየው የዘር አጥርናት እንዲል አልፈልግም። ቆይ አንቺ ጠንካራ ልጅ አልነበርሽ? እንዴት በአባትሽ ታፍሪያለሽ? ቆይ ምን አይነት ፍቅር ቢሆን ነው ያንን ጥንካሬሽ ነው የተወሰድሽው? እኔ በአባቴ በጭራሽ አልደራደርም። ከዚህ በፊት ሞገስ በአባቴ ምክንያት ነው የተወኝ። ስለዚህ ናሆም በፍጹም አባቴን ማየት የለበትም። ምነው ሊያ በራስሽ የምትተማመኝ ሴት አልነበርሽ? በአባቴማ አልደራደርም። ለምን የፈለገ ጥንቅር ብሏል። አባቴ ለሁለት ቀን ብቻ ሸኙልኝ። ከሁለት ቀን በኋላስ? ሊያ በአባቴ ቀልድ እንደማለቅ ታውቂያለሽ አይደል? ምን አደረኩሽ? ምን ነው ልጄ? አባትሽ ለፍቶ ባሳደገ ባስተማረ ባበላ ምን ነው ልጄ? ምን ቢያደርግ ነው? ምን ነው የወላድ ማን አረግሽው? ሊያ በአባቴ ቀልድ አላውቅም። አሁን ገና ባይን የመጣሽ። እንዴት በፈጣሪሽ አትተማመኝም? ፈጣሪ አንቺን ሲሰጠኝ እኔ እኮ አመስግኜ ነው የተቀበልኩት ልጄ። አላውቅም፣ ተውኝ። ቆይ ለወንድ ብለሽ አባቴን ቤት ለምን መጣት ያለሽ? አባትሽ በጣም የተማረ ምሁር፣ የሚያኮራ እንጂ የሚያሳፍር አባት አይደለም። አንቺ አታውቂም። የአባዬ ቁመት ከኔ ጋር ሲደመር ውጤቱ ዘር ታበላሻለች ነው። ልጄ አባትሽ እኮ በጣም የተማረ ምሁር፣ የሚያኮራ እንጂ የሚያሳፍር አባት የለሽ። የሚያሳፍር አይደለም አባትሽ፣ ምሁር፣ ስንት የሚያውቅ የተመራመረ ነው። ምን ነው ዳዊት? ምን ሆንኩኝ? ምንም አልሆንኩም። ደህና አይደለም እንዴ? ምን ሆንክ ታዲያ? ሁሉንም ነገር አውቃለሁ። አንቺ አትዘኝ። በእኔ በአባቷ ቅምጥል ብታፍር ነበር የሚያምርበት፣ እሷ ግን አላደረገችው። አሁን ግን አንተ ምን ሰምተህ ነው? እስቲ በዝርዝር ንገረኝ። አሲር በሊያ አትዘኝበት። የህብረተሰቡ ተጽዕኖ ነው ይህንን ያስከተለባት። በይ ወደ ስልጠና ይልሂድ። ታይ ልጄ ታይ ይቅርብሽ ስልሽ እምቢ ብለሽ የገባሽበት ኑሮ ይኸው ከአጋም የተጠጋ ቀጋ ሆነሽ ዘመንሽን በሙሉ እያለቀስሽ ትኖሪያለሽ።
ግን ምን ሆነሽ ነው? ለምን አትተኝም? ዳዊት እኮ ነው የመረጥኩት ህይወት ነው። ምንድነው አጋም ቀጋ የምትይኝ? ህይወቴ እኮ ነው ይሄ። የእሱ የኔ ምርጫ ነው። እኔ በጣም ነው የምወደው። ህይወቴ ነው፣ ትዳሬ ነው። ምን ነው እናቴ ብትይኝ? ተይ ልጄ። ምንድነው? ተይ ልጄ፣ ተይ ብዬሻለሁ ቀደም ሲልም እቤትሽ ይኸውና አንዱን እሳት ስትይው አንዱ ሲቀጣጠል፣ ይሄንን ስታጠፊው ያኛው ሲቀጣጠል፣ ይሄንን ስታጠፊው ያኛው ሲቀጣጠል ብሎ ልጄ አንድ ቀን ራስሽን ያቀጣጠል። ኧረ እናቴ ተኝ እባክሽ ተኝ። እንዴ ምን ሆነሽ ነው ግን? ምን ነው እንደዚህ ሆነሽ እዚህ ጉዳይ ላይ? አይ ልጄ በመክርሽ አልሰማ ብለሽ እኔማ ወደ አገሬ ገባዋለሁ። ይብላኝልሽ ላንቺ እሳቱ ረመጡ ላይ ለምትቀመጪው እንጂ እኔማ የዓይን አበባዬን ጠገብ አድርጌ ቅምጥልንም በደንብ አይቼ ወደ አገሬ ገባዋለሁኝ። ይብላኝልሽ ልጄ ላንቺው። ምግቡን የሚያነሳው ሰው የለም እንዴ? ማንም ተው በቃ ሲመጡ ያነሱታል። እስቲ ፎቶውን አሳየኝ። ምን ችግር አለ ታዲያ? ዋናው ስራ አይደል እንዴ? የተሰጠኝን ስራ በኃላፊነት ነው የተወጣሁት። አይኔ ነው የፈራሁት። እህቴ ተረጋጊ፣ ችግር የለውም ተረጋጊ። አባዬ እኮ እንደወጣ ቀረ፣ አልተመለሰም። ይመጣል። የት ይሄዳል ብለሽ ነው ደግሞ? ለሱ ነው እንደ ይሄን ያህል መነፋረቅ? ኦቴ አልቀረብሽም እንዴ? የዓይኔ አበባ እሺ፣ እንዴት ሄደ ይባላል? አይድል እንዴት ሊፈልገው ነው? መሄጃ ስለሌለው አይደል እንዴ ጨነቀኝ። ልጄ ይመጣል። ይኸውልሽ ያሳደጉት ከለመዱበት የትም አይሄድም። ይኸው ያሳደጉት ዞሮ ይመጣል። አይዞሽ ልጄ። እኔ ምንሽ ከመጣኝ የስልጣናው ቦታ የት እንደሆነ ታውቂያለሽ? በምን አውቄ? አላውቅም። እዛ ትነፋረቁብኝ ወደዛ ደግሞ ናሆሜ ምንድን ነው የሰማነው? እውነት ነው? አባትየው አጭር፣ ልጅቷ አጭር። እንዴት ነው ይሄንን ያሰብከው? ዘራችንን ልታበላሽ? ወይኔ ምን ችግር አለው? ደሞም እኮ ነግራኛለች አባቷ እንደሷ አጭር አይደሉም። ናሆሜ የሰማሁት እውነት ነው? ውሸት ነው በለኝ ልጄ ውሸት ነው በለኝ። ወይኔ እህቴ፣ ለገንዘብ ብዬ እህቴን ገደልኩ። ወይኔ ልጄ ምን ነው? በቃ እህቴ ተረጋጊ። እማዬ ጨነቀኝ እኮ። ምን ሆኖ ይሁን? ምከረው እምቢ ካለ መከራ ይምከረው አለ ያገሬ ሰው። ተይ ይቅርብሽ፣ ይሄንን ሰው አታግቢ። ይሄ ሰውዬ አይመጥንሽም ቢባል እምቢ ብለሽ ምን ነው በሞተና በተገላገልሽ። በሞተ አባቴ ምን አልሽ? ባለቤቴ አንድ ነገር ከሆነ ከአንቺና ከዘመዶችሽ አልወርድም። አሁንስ በዛ።